ሰላም ጤና ይስጥልን። በእጃችሁ ላይ ያለው ስማርትፎን በየቀኑ ጊዜያችሁንና የሞባይል ካርዳችሁን የሚበላ የጭንቀት ምንጭ ነው ወይስ ህይወታችሁን የሚቀይር የነፃ እውቀት ማከማቻ ነው? ብዙዎቻችን ስልካችንን የምንጠቀመው ለጊዜ ማሳለፊያ ብቻ ነው። ነገር ግን ዛሬ ስልካችንን ብቻ በመጠቀም ያለምንም ክፍያ አዳዲስና ውድ እውቀቶችን የምንቀስምባቸውን 3 ቴክኒኮችን እነግራችኋለሁ። በተለይ ሶስተኛው ዓለምን እየቀየረ ያለ ትልቅ ሚስጥር ነው። የመጀመሪያውና ቀላሉ ዘዴ ዩቲዩብን ለፈገግታ ሳይሆን ለትምህርት መጠቀም ነው። በዩቲዩብ ላይ የለመድናቸውን አዝናኝ ቪዲዮዎች ለጥቂት ቀናት ትተን እኛ የመረጥናቸውን ክህሎቶች ለምሳሌ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ የቋንቋ ትምህርትና ሌሎችንም ሰርች በማድረግ ተከታታይ የሆኑ ኮርሶችን መውሰድ እንችላለን። ሰርች በምናደርግበት ጊዜ ከአልጎሪዝሙ ጋር አብረው የሚመጡ አዳዲስ ቪዲዮዎችን መርጠን መከታተል እውቀታችን ወጥና የተስተካከለ እንዲሆን ያደርገዋል። ሁለተኛው ዘዴ የንባብ ልምዳችንን በስልካችን ማሳደግ ነው። ውድ የሆኑ መጽሐፍቶችን ገዝተን ለማንበብ አቅሙ ወይንም ሰዓቱ ባይኖረንም እንኳን እንደ ፒዲኤፍ ድራይቭ ያሉ ድረገጾችን በመጠቀም ማናቸውንም የዓለም ምርጥ የስኬትና የእውቀት መጽሐፍትን በነፃ አውርደን ወይም ዳውንሎድ አድርገን ማንበብ እንችላለን። በቀን 10 ገጽ ብቻ በስልካችን ላይ ማንበብ በዓመት ውስጥ 12 መጽሐፍትን እንድንጨርስ ያደርገናል። በመጨረሻም ሶስተኛውና ዓለምን እያስደነቀ ያለው ዘዴ የአርቲፊሻል ኢንተለጀንስ ወይም የኤአይ ረዳቶችን በስልካችን መጠቀም ነው። በስልካችን ላይ ያሉ የኤአይ መተግበሪያዎችን እንደ ግል አስተማሪ በመጠቀም ግልጽ ያልሆኑልንን ማናቸውንም ውስብስብ የቴክኖሎጂ፣ የሳይንስና የቢዝነስ ሐሳቦችን ጠይቀን በጥልቀት መረዳት እንችላለን። ኤአይ ለኛ ሌት ተቀን የሚሰራ የማይሰለች ፍጹም ነፃ የሆነ የግል መምህራችን ነው። በአጠቃላይ ስልካችን የባክነት ምንጭ ሳይሆን የእውቀት ማዕከላችን እንዲሆን በማድረግ ዩቲዩብን ለትምህርት እንጠቀም፣ መጽሐፍትን እናንብብ፣ እንዲሁም በኤአይ ራሳችንን እናሳድግ። እናንተ ስልካችሁን ይበልጥ ለምን ነገር ትጠቀሙበታላችሁ? ኮሜንት ላይ አጋሩኝ። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።